10 ሰዓት ላይ ታች ሰፈር ጅምር ፎቆቹ ጋር ቀጥሮኛል። በጣም ጥሩ። እሺ ምንድነው እቅድህ? ምን እኮ ሶስተኛ ሰው እድል የበሰበሰ ዝናብ እንደማይፈራ ደጋግሜ ነግሬሻለሁ። ሌላ መፍትሄ የለም? ያልኩሽን ብቻ ብታደርጊ አይሻልም? እኔ ይሄ ነገር ከአቅሜ በላይ የሆነ ነው። ቢያንስ በዚህኛው አልጸጸት። እድል እዚህ ነገር ውስጥ አስገድጄ አይደለም ያስገባውሽ። አቤኔን አፍቅረሽ ልብሽ ሲሰበር ማንንም አጠገብሽ አልነበረም። እኔ ግን ከጎንሽ ነበርኩ። ከጎኔ የነበርከው ለራስህ ጥቅም እንጂ ለእኔ አልነበረም። በቃላት አታለ ጭራሽ ችግር ውስጥ ነው የከተትከኝ። ይኸውልሽ እድል፣ ሁሉም የራሱን ጥቅም ፈልጎ እንጂ ማንም ለማንም አይኖርም። አንቺም በሰዓቱ አቤኔን ፈልገሽ ያልኩሽን ሁሉ አሻልሽ እንጂ ለእኔ ብለሽ አይደለም። እኔ ፍቅር አሳውሮኝ እንጂ ነፍሰ ገዳይ መሆን ፈልጌ አይደለም። ደግሞ አንግደላቸው ብዬ ከአንድም 3 ተማጽኘክ ነበረ። አቤኔ አዳና ኑሃም በመንገዳቸው ይገናኙና ሁለቱም ፍቅራቸውን እያየ አቤኔ በጣም ይጎዳል። የዜማዬ ፍቅርና የእሱ ፍቅር ያሳለፉትንም ትዝታ ፊት ለፊቱ እየመጣ ከነሱ እያየ የዜማዬን ፊት በጣም በውስጡ ከባድ ህመም ውስጥ ይገባል። አዳና ኑሃም ሁለታቸውም ከተሰናበታቸው በኋላ ወደ ቤት ይመለስና በጣም በውስጡ ተጨንቁና እየዘፈነ ዜማዬንም እያስታወሰ ሁሉም ቦታ ላይ ዜማዬ ፊት ለፊት እየመጣችበት አይኑ ስር ሆና በጣም ታሰቃየዋለች። ግን ደግሞ ሁሉንም ነገር በቃ እኔ አሁን ይበቃኛል፣ ከዚህ ህይወት ምንድነው አለመኖር ይሻላል። እስከ መቼ ድረስ ነው የእሷ አለመኖርና እሷም አለች ወይ የለች የሚለውን ተስፋ እያያዝኩ እስከ መቼ ይኖራለሁ ብሎ ራሱን ለማጥፋት ይወስናል። ዜማዬም በትዝታ እየመጣች ቤትም በሚጓዝበት ቦታ ላይ ሶፋ ላይ እየፈለጋት እሷ አስመስሎ ፊት ለፊቱ ላይ እየመጣችበት በጣም ይሰቃያል። አሁን ላይ አቤኔ ካሁን በኋላ ይበቃሃል፣ እኔ ይህንን ስቃይ ልሸከመው አልችልም ብሎ ራሱን ለማጥፋት በቃ ይህንን ነገር መወሰን አለብኝ ይላል። በመጨረሻም ራሱን ለማጥፋት መስኮቱ ላይ ሄዶ ራሱን ፎቁ ላይ ለመወርወር ይፈልጋል። ግን አዳ ደግሞ ኑሃን ለመሸኘት ከሄደም በኋላ ኑሃም አዳንም እንደምትወደውና ጠርታ ከሩቅ ሆና እወድሃለሁ ትለዋለች። አዳም እኔም በጣም እወድሻለሁ እያለ የፍቅር እንትናቸው እየተከፋፈሉ ነበረ። አዳም ወደ ቤት እየተመለሰ በሩ ከፍቶ ሲገባ አቤኔ እያለ ነበር የገባው። አቤኔ እያለ በሚገባበት ሰዓት ወደ ፊት ለፊትን በሚያገኘው ጊዜ አቤኔም ሊንጠለጥ ከመስኮቱ ላይ ሊዘል እግሩን እያነሳ ባለ ጊዜ ነበረ አዳም የአቤኔ ህይወት ያተረፈው። አንተ አዳም ምን እያደረክ ነው ብሎ ዘሎ እሱን ይዘዋል። አዳን ካወረደው በኋላ ከመስኮቱ ላይ አንተ ምን እያደረክ ነው ብሎ በጥፊ ይመታዋል። በዛን ጊዜ ምን ላድርግ፣ በቃ ይበቃኛል፣ ከዚህ ሁሉ ስቃይ እኔ መሞት ትፈልጋለሁ፣ ይበቃኛል አዳ ተወኝ እያለ ሲጮህም ነበረ። አዳም በጣም ይከፋና ምን ሆነህ ነው? አሁን እኮ ይሄንን ነገር ለዜማዬም አይጠቅማትም። ዜማዬ እሺ ይሄንን ነገር ብታይ የምትወድ ይመስልሃል እንዴ? ለምንድነው ራስህ ላይ ይሄ ሁሉ ስቃይ የምታደርገው ብሎ ለማረጋጋት ይሞክራል። አታረጋጋኝ፣ እኔ ከዚህ በላይ አቅም የለኝም፣ እየሞትኩኝ ነው። ከላይ እንደምታየኝ አይደለሁም፣ በውስጤ እየሞትኩ ነው። የውሸት እየኖርኩ የእውነት ከምሞት አንደኛውም እውነቱን መሞት እፈልጋለሁ ይለዋል። አዳም በዚህን ጊዜ ይህንን አልፈቅድልህም፣ ስለዚህ ሁሉም ነገር ማስተካከል እንችላለን፣ ተረጋጋ እያለ እንዲረጋጋ ያዘዋል። ውጭ ብሎ አዳ ደግሞ ምግብ ሰርቶ አምጥቶለት አሁን ምግብ ከበላህ በጣም ቆይተሃል፣ ምግብ ብላ እያለ ምግብም ሊበላ ያቀርብለታል። ግን አቤኔ ይህንን ነገር እንደማይበላና እኔ የምፈልገው ዜማዬን ነው፣ ዜማዬን ካላገኘሁ ምንም አላደርግም፣ ደግሞ እኔ ምግብ አልፈልግም፣ አራበኝም እና አይበላልኝም እያለ ለአዳም ይነግረዋል። ለአዳም ይሄ እያለ አረብ እባክህን ብላ ብትበላ ይህንን ነገር ትቋቋሟለህ እያለ አዳም ያረጋጋል። በመጨረሻም አዳም ለማረጋጋት ይችልና ያረጋጋውን በኋላ
ታውቃለህ አሁን በቃ ወደ ስራ መመለስ አለብኝ፣ ስራ እገባለሁ፣ በቃ ሁሉም ነገር እንደዚህ ቁጭ ብዬ አይሆንም እያለ አቤኔም ለአዳ ይነግረዋል። አዳ አይሆንም፣ እኔ እየሰራሁኝ ነው፣ አንተ ምንም ነገር መስራት አይጠበቅብህም፣ አረፍ በል፣ አይቻልም ብሎ ይከለክለዋል። ታውቃለህ አዳ እንኳንም አወቅኩ፣ እንኳንም ወንድሜ ሆንክ ይለዋል። እኔም እንኳንም አወቅኩ፣ አንተ ንጹህ ወንድሜ ነህ፣ እንኳንም የኔ ሆንክ ብሎ አዳም ሁለቱም ፍቅራቸውን ይገላለጻሉ። እድል ሁሉም ነገር ለሶስተኛውንም ሰው አሳልፋ መስጠት እንዳለባት ታስብና ስልክ ትደውላለች። ሶስተኛውም ሰው ስልክ ሲደውልለት ስለማይወድ እሱ ሲደውል እንጂ ስትደውልለት በጣም ይናደድና የምልሽን ለምንድን ነው የማትሰሚ? አትደውይብኝ 10 እያልኩሽ ነው፣ አይገባሽም እንዴ ይላታል። ችግር ውስጥ ስለገባሁኝ ነው ትለዋለች። የምን ችግር ብሎ በሚጠይቃት ሰዓት አቤልም እንዳስፈራራትና በአካል የማታውቀውና ማንነቱንም ያላወቀችው ይህንን እውነት ለፖሊስ እናገራለሁ ብሎ እንደሚያስፈራራትና ብር ይፈልጋል ብላ ትለዋለች። በጣም ጥሩ፣ ይሄንን ነው የፈለገው፣ በቃ ይሄንን ቦታ ቅጠሪውና ከዛ በኋላ እንደሚመጣ ትጠይቀዋለች። እዛ ቦታ ላይ ግን የምትቀጥሪው ሰው የሌለበት ጭር ያለ ቦታ ይላታል። ከዛም በኋላ በቃ እሺ ከዛስ ምን ልናደርግ ነው ትለዋለች። እናስወግደዋለን ብሎም ይላታል። እሷም አሁንም ድጋሚ ሶስተኛ ሰው እንዴት ነው የምንገለው? ቆይ ግን ለምንድን ነው ከሰው ከመግደል የማንወጣው ትለዋለች። ሶስተኛውም ሰው ምንም ማድረግ አይቻልም፣ አማራጭ የለንም፣ ስለዚህ ምንድነው አንቺ ደግሞ ይሄንን ብቻ ማድረግ ያቅትሻል እንዴ ይላታል። በቃ እሺ ይሄንን ካደረግነው ይሄንን የመጨረሻዬ ነው፣ አሁንም ሰው ግደይ እያልክ እኔ መጥፎ ስራ ውስጥ አታስገባኝ ትለዋለች። ይሄ እኮ ወደሽ ነው ራስሽ የፈቅደሽ የገባሽ እንጂ እኔ አስገድጄሽ አይደለም የገባሽው ብሎ ይጮህባታል። ግን እኮ አንተ አታልኸኝ ነው እና እኔ ባታልልሽም አንቺ ለፍቅር ብለሽ ነው አቤኔን አፍቅረሽ አይደለ ይሄ ችግር ውስጥ የገባሽ ይላታል። አዎ ግን አንተ ይሄንን ወጥመድ ውስጥ ያስገባኸኝ አንድ ጊዜ ካስገባኸኝ በኋላ እንዳልወጣ አደረከኝ ትለዋለች። እሷም በዚህን ጊዜ እድል አሁን ዝም ብለሽ አትነዛነጂ፣ ራስሽን ያደረግሽው ነገር ለራስሽ ነው፣ ይሄ የራስሽ ችግር ነው እንጂ የኔ ችግር አይደለም ብሎ የበለጠ እንድትከፋ ያደርጋታል። እድልም በቃ እሺ ብላ በዚህ ሀሳብ ተስማማና ወደ አቤልም ስልክ ትደውላለች። አቤልም ስልኩ ያነሳና እና ተስማማሽ ይላታል። አዎ በቃ ይሄንን ቦታ እንገናኝ ይላትን ትለውና እሺ ብሎ አቤልም ይስማማል። አቤል በጣም ደስተኛ ይሆንና በቃ በዚህ ብር ራሴን ህይወቴ እቀይራለሁ ብሎ ለመሄድ ይነሳል። ግን ኑሃ ደግሞ ትከተለውና ኑሃ እውነቱን ሊናገር ነው ብላ ነበረ ወደ ወንድሟ የተጠጋችው። ወንድሟም እሷ በሚያይበት ሰዓት ምን ፈልገሽ ነው? ሂጂልኝ ከፊት ለፊቴ ይላታል። ወንድሜ ምን ሆነሃል? እስኪ እንደ እህትህን አዋራኝ ትለዋለች። ይህንን ምንም እንደማያዋራት ሲነግራት፣ ቆይ ግን አንተ ምንድነው እያደረክ ያለው? ችግር ውስጥ እየገባህ አይደለም እንዴ እያለችው፣ አይደለም ደግሞ አያገባሽም ይላታል። እና መጥፎ ነገር ስታደርግ ዝም ብዬ ማይህ ይመስልሃል እንዴ ትለዋለች። አያገባሽም እሱ እኔ ባደርግም ለእናቴ ብዬ ነው ይላታል። በእናቴ ስም አትነግድ እያለች ስትለውም ነበር። እሱ ግን ምንም ነገር እንደማያስቆመው እያላት ተከትለውም እሱም ትሄዳለች። እድልም ይህንን ነገር ለማድረግ ከአቤልም ለመገናኘት መንገዷም ትቀጥላለች። ልዑል ደግሞ ወንድሙን ኢዛና አለ በህይወት ስላለው ይህንን ደግሞ ኢዛና ወንድምህን በህይወት ለማግኘት እኔ ምልህን ታደርጋለህ እንዳለውም እድልን ግደልልኝ ብሎ ልዑልም ኢዛናም ለልዑል ያዘዋል። ኢዛና ይህንን ነገር ካላደረግ ወንድምህንም አታይም ስላለው ልዑልም ይሄን ነገር ማድረግ አለብኝ፣ ወንድሜን ማዳን አለብኝ ብሎ ለወንድሜ ስል ማድረግ አለብኝ ይላል። ግን በመሀል ደግሞ ይሄ አታደርገውም ብላ ዜማዬ ትቃወመዋለች። ታዲያ ምን ላደርግ ነው? ለወንድሜ ብዬ ራሴንም አሳልፌ እሰጣለሁ፣ ለእኔ ምን እንደሆነ አትጠቂም ይላታል ለዜማዬ። ዜማዬ አይሆንም፣ ይሄ ነገር ከሚሆን እኔ አንድ ነገር አስቤያለሁ ትለዋለች። በሀሳቧ ሚስማማና እድልንም ያግቷትና እድልን ወደ አንድ ቦታ ወስደዋት እንደገደሏት ማስመሰል እንዳለባቸው ከእድል ጋር ይሄ ነገር ያደርጋሉ። እድልም ወደዛ ቦታ ወስደዋት አንድ ቦታ ወደ እና አቤል በምትሄድበት ሰዓት እድልንም ያግቷታል። አግቶም ይሄንን ነገር ራሷን ስትነቃ ምን እያደረክ ነው ልዑል ፊት ለፊቷን በምታገኝበት ሰዓት
ይህን ነገር ያደረኩት ግድ ስለሆነብኝ ነው ብሎም እውነቱ ይነግራታል። እና ለምንድን ነው ታዲያ ይህንን አድርግ ያለህ ማን ነው በምትል ሰዓት ኢዛና ነው ይላታል። ኢዛና መሆኑን ስትሰማ እድልን በጣም ትደነግጣለች። ታዲያ እሺ እሱ እንዳለክ ለምን አልገደልከኝም ትላለች። እኔ የሰው ነፍስ የማጠፋ አይደለሁም ፍትህ ለማስፈን እንጂ፣ ግን ደግሞ ለወንድሜ ስል ነው ይህን ለማድረግ ያሰብኩት፣ ግን አንድ ነገር አለ ይላታል። እሷም ምንድነው ታዲያ? አንቺ እንደገደልኩሽ ማስመሰልና እሱ በፎቶ ማሳየት ይላታል። ከዛም እሷም እሺ ይህንን ነገር እንዴት ልታደርገው ትችላለህ ትለዋለች። እሱም እኔ ይህንን አደርገዋለሁ ይላታል። ዜማይና አቤኔም አዳም ሶስታቸው ዜማይም በመንገዷም እየሄደች ነበረና አዳና አቤኔም ለመዝናናት ውጭ ላይ ወጥተው እየተጓዙ ባለ ጊዜ ግን በመሀልም አቤኔ ዜማዬን በፊት ለፊት ስታልፍ ያያታል። ግን አንድ መሀላቸው ላይ ሌላኛው መንገድ ስለነበረ ከሩቅ ሆኖ ያያታል። አቤኔም በጣም ይደነግጥና ለአዳ ዜማዬ እያለ ይነግረዋል። ዜማዬ እያለ ከኋላም እየሮጠ ወደ ዜማዬ እየገባ ነበረ። አቤኔ እውነት ዜማዬ በእውነት በህይወት አግኝቷት ይሄ ፊት ለፊት ላገኛት ነው ብሎ መንገዱ ላይ በመኪናም እየገባ ነበረ።